ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራን ኦርቶዶክሳውያን በውስጥም በውጭም ያላችሁ ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ፣ እንደምን ዋላችሁ። በያላችሁበት የእግዚአብሔር ሰላም ይድረሳችሁ። በዛሬው ዝግጅታችን አርብ ቤተ ክርስቲያን በሚል ርዕስ ይዤላችሁ ቀርባለሁ። በተከታታይ ከዚህ ከትንሣኤ ጀምሮ በስድስቱ ዕለታት በሰባቱም ዕለታት ያሉትን የቤተ ክርስቲያናችን ሊቃውንት የጥንቱ ሊቃውንት የሰየሟቸውን በዓላቱ ከትንሣኤ ጋር ግንኙነታቸው ምንድነው፣ ለምንድነው የሚሉትን እያስተማርን መሆናችን ይታወቃል። አሁን ደግሞ ስድስተኛው ክፍል ላይ ደርሰናል። ስድስተኛው ክፍል ደግሞ አርብ ቤተ ክርስቲያን የሚል ርዕስ የተሰጠው ነው ማለት ነው። ለምንድነው ቤተ ክርስቲያን አርብ እንድትታሰብ የተደረገው? ቀኑ ራሱ አርብ እንዲሆን ያደረጉት ለምንድነው የሚለውንና ቤተ ክርስቲያን ማናት ምንድናት የሚለውን በዛሬው ዝግጅታችን ዋና ትኩረታችን ይሆናል ማለት ነው። ሁላችሁም እስከ መጨረሻው ድረስ ላይክ አድርጋችሁ በመጀመር እንድታዳምጡን እናሳስባለን። አብራችሁን ቆዩ። አርብ ቤተ ክርስቲያን የሚለውን ስናይ እንግዲህ በዕለተ አርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ተሰቅሎ መስቀል ተሸክሞ ደሙን አፍስሶ ስጋውን ቆርሶ የመሰረታት ቤተ ክርስቲያን ማለታችን ነው። ስለዚህ በዕለተ አርብ ሁልጊዜም ቤተ ክርስቲያን ከዓመት አንድ ቀን ወይም ደግሞ ከሳምንት አንድ ቀን አርብ ብቻ ሳይሆን ዕለት በዕለት ቤተ ክርስቲያን ትታሰባለች ማለት ነው። ምክንያቱም አርብን ስናስብ የጌታችን የመድኃኒታችን የኢየሱስ ክርስቶስ የተቆረሰው ስጋው የፈሰሰው ደሙ ሁልጊዜም በቤተ ክርስቲያን አሃዱ አብ ቅዱስ እየተባለ ሲቀደስና ስጋው ለምእመናን ሲሰጥ ሲበላ ደሙም ሲጠጣ ከጎኑ የፈሰሰው ማየገቦም ሲጠመቅ ይኖራል። ይህን ስናይ እንግዲህ ቤተ ክርስቲያን የመሰረታት ሙሽራዋ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሲመሰርታት እንዴት አድርጎ ነው የመሰረታት የሚለውን ስናይ በቅዱስ ጴጥሮስ መሰረትነት መመስረቱን ተጽፎ እናገኛለን። ለምሳሌ በማቴዎስ ወንጌል ምዕራፍ 18 ከቁጥር 16 ጀምሮ ስናነብ አንተ አለት ነህ በአንተ አለትነት ላይ አንጻ ለቤተ ክርስቲያን ቤተ ክርስቲያኔን እሰራታለሁ አንጻታለሁ ብሎ ሲናገር እንሰማለን ማለት ነው። ይሄ ደግሞ ቅዱስ ጴጥሮስ የቤተ ክርስቲያናችን አባት በመሆኑ ለሐዋርያት ራሱ አባት አድርጎ የሾመው ቅዱስ ጴጥሮስን ነው ማለት ነው። ስለዚህ ቅዱስ ጴጥሮስ የቤተ ክርስቲያኗን ቁልፍ ይዞ ልክ ሌሎችም ቅዱሳን ሐዋርያት የቤተ ክርስቲያንን ቁልፍ ይዘው ዓለምን ዙረው አስተምረው ቤተ ክርስቲያንን አጽንተዋል፣ ሰብስበዋል፣ አንድ አድርገዋታል ማለት ነው። የቤተ ክርስቲያን ምሳሌዎች የሚባሉ በብሉይ ኪዳን በብዛት ይገኛሉ። ለምሳሌ ሔዋን የቤተ ክርስቲያን ምሳሌ ተደርጋ ትወሰዳለች። አዳም ከጎኑ ሔዋንን እንዳስገኘ ሁሉ ዳግሚት ሔዋን ቤተ ክርስቲያንን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ አርብ በተሰቀለ ጊዜ ከጎኑ የፈሰሰውን ማየገቦ በማስገኘት የቤተ ክርስቲያንን ምሳሌነቱን አሳይቶናል ማለት ነው። ስለዚህ በሔዋን ትመሰላለች። ከዚህ አልፎ ስናይ ደግሞ አባቶቻችን ከአዳም ጀምሮ ሌሎቹም የመስዋዕት ቦታ መስዋዕት የሚያሳርጉበት ቦታ መርጠው ደም ያፈሱ ስብ ያፈሱ ነበር። ለምሳሌ አቤልም ቃይልም መስዋዕት ማቅረባቸውን እናውቃለን። ያ እያደገ ሂዶ በኖህ ዘመን የኖህ መርከብ በራሷ በቤተ ክርስቲያን ትመሰላለች ማለት ነው። ቤተ ክርስቲያን ብለን ስናስተምር የኖህን መርከብ በምሳሌነት ብፁዕ አቡነ ጎርጎርዮስ የኢትዮጵያ ቤተ ክርስቲያን ታሪክና በዓለም መድረክ በሚል ሁለት መጻሕፍት ስለ ቤተ ክርስቲያን ጽፈዋል። ከነዚህ ከጻፏቸው ከአንዱ የቤተ ክርስቲያን ምሳሌዎች የኖህን መርከብ ያደርጉና በኖህ መርከብ ውስጥ የተለያዩ እንስሳት አራዊት እንደነበሩ ይጽፉና ያብራራሉ። ቤተ ክርስቲያን ግን ከኖህ መርከብ መብለጧን ነው እኒህ ቅዱስ አባት የሚያነጻጽሩት ማለት ነው። የኖህ መርከብ ውስጥ ያሉት እባቦቹ ሲገቡም እባብ ናቸው፣ ሲወጡም እባብ ናቸው። ዝሆኑም አዞውም የነበራቸውን ባህሪ ጠባይ መርከብ ውስጥ እያሉ ቢያቆዩትም ደብቀውት ይቆዩ እንጂ ከወጡ በኋላ ባለበት ተፈጥሯቸው ነው የቀጠሉት። ቤተክርስቲያን ከመግባቱ በፊት ማንም እባብ ሊሆን ይችላል፣ አንበሳ ሊሆን ይችላል። ይህ ማለት የእባብ ባህሪ እንደ እባብ መርዘኛ፣ እንደ አንበሳ ቀማኛ ሊሆን ይችላል። ቤተክርስቲያን ከገባ በኋላ ግን ቀማኛ የነበረው መጽዋች ነው የሚሆነው። እባብ የነበረው የርግብ ባህሪ እንዲይዝ ነው የሚደረገው ማለት ነው። ስለዚህ ቤተክርስቲያን
ዘማውያን ሁነን ሂደን ንጹህ የምንሆንባት፣ አመፀኞች ሁነን ሂደን ቡሩክ የምንሆንባት፣ ቀማኞች የነበርነው መጽዋች የምንሆንባት፣ የቀድሞ አስቸጋሪ ባህሪያችንና ያልተገራ ማንነታችን ሁሉ ገርተን በቃሉ የምንኖርባት ናት ቤተክርስቲያን ስንል ማለት ነው። ይችን ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ መሰረታት ስንል ነው እንግዲህ ሊቃውንቶቻችን ዓርብ ቤተክርስቲያን እንድትታሰብ የሚለው። ስለ ቤተክርስቲያን በሐዋርያት ሥራ በሌሎችም መጻሕፍት በብዛት ተጽፎ እናገኛለን። የቤተክርስቲያን ዋና ዋና ባህሪያት የሚባሉት አሏት ማለት እነዚህ ባህሪዎቿ ማለት ባህሪ ማለት አብሮን ያለ የማይቀየር የኛ መገለጫ የሆነ ነገር ባህሪ ብለን እንወስደዋለን ማለት ነው። የቤተክርስቲያን ባህሪያት የሚባሉ አሏት። ባህሪያት የሚባሏት በየትኛውም ጊዜ ሊሻሻሉ የማይችሉ ሊቀየሩ የማይችሉ ነገሮች ስለሆኑ የቤተክርስቲያን ባህሪያት ይባላሉ። ክርስቶስ በዕለተ ዓርብ ቤተክርስቲያን ሲመሰርታት እነዚህ የማይቀየሩ ባህሪዎቿን አብሮ ሰጥቷታል ማለት ነው። ለምሳሌ የቤተክርስቲያን ባህሪያት ከሚባሉት አንዱ አሐቲነት ነው። አሐቲነት ማለት አንዲት ማለት ነው። በጸሎተ ሃይማኖት መጽሐፋቸው ላይ 318ቱ ሊቃውንት እንዲህ ብለው መስክረዋል። ወነአምን በሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ከአረማውያን ምኩራብ በላይ በምትሆን ከሁሉ በላይ በምትሆን ሐዋርያት በመሰረቷት በአንዲት ቤተክርስቲያን እናምናለን በማለት መስክረዋል። ስለዚህ ቤተክርስቲያን አንዲት ናት። ክቡራን አድማጮቻችንና ተመልካቾቻችን ቤተክርስቲያን 5 አሃት ቢባሉ የተለያየ በአረብ ቢሆን በኢትዮጵያ ቢሆን በግብጽ ቢሆን በየትኛውም ዓለም ብትሆን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አንድነት ባህሪዋ ነው ማለት ነው። ቋንቋ ከቋንቋ በላይ ስለሆነች በቋንቋ አትከለልም። አሁን በዘመናችን እንደምናየው ፖለቲካውም ጣልቃ ስለገባ እኛም ቢሆን ስለተበላሸን ብዙ ስህተቶችን እናያለን እንጂ እነዚህ ሁሉ የቤተክርስቲያን ባህሪያት ወይም መገለጫዎች ስላልሆኑ ነገ አብረው አይቀጥሉም ማለት ነው። የቤተክርስቲያን ፈተናዎች ነው ሊሆኑ የሚችሉት። ስለዚህ ቤተክርስቲያን አንድነቷን አጽንታ መቀጠል አለባት። ማንንም ሳትፈራ ማደር መኖር ያለባት ለፖለቲከኞች ሳይሆን ለባለገንዘቦች ሳይሆን ለመሰረታት ለሞተላት ስጋውን ለቆረሰላት ደሙን ላፈሰሰላት ለክርስቶስ ነው መኖር ያለባት። ስለዚህ አንድነት ማለት አሐቲነት የቤተክርስቲያን መገለጫዋ ወይም ደግሞ ባህሪዋ ነው ማለት ነው። ሊቃውንቶቿ አንድ መሆን አለባቸው። ምእመናኖቿ አንድ መሆን አለባቸው። ይህ ማለት ለምንድነው አንድ የምንሆነው በምንድን ነው የሚለውን ስናይ ለምሳሌ የምናምነው አንድ አምላክ አብ ወልድ መንፈስ ቅዱስን ነው ማለት ነው። ስለዚህ እግዚአብሔር አንድ ነው ስንል አንድ የሆነው እግዚአብሔር አንዲት ቤተክርስቲያንን አንዲት ተቋምን ነው የመሰረተው ማለት ነው። አንድ ቤተሰብ ያላት። ስለዚህ ራሳችን ክርስቶስ ስለሆነ ከአንድነት አልፎ አንድ ህዋስ አንድ ህብረ ህዋስ አንድ አካል እንድንሆን አድርጎ ነው ይመስል። ይህን ቅዱስ ጳውሎስ ለኤፌሶን ምዕመናን በጻፈው መልእክቱ ላይ ምዕራፍ 5 ከቁጥር 25 ጀምረን ስናነብ ክርስቶስ ሙሽራዋ ቤተክርስቲያን ደግሞ ሙሽሪት መሆናቸውን እስከ መጨረሻው ድረስ የማይለያዩ ራሱ እንዲያውም ራስ እኛ ሌሎች የክፍለ ህዋሳት እንደሆነን ያስረዳና ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ከራሱ የተቆረጠ ሰው ጤነኛ እንደማይሆን እንደሚሞት ሁሉ ከክርስቶስ የተለየች ቤተክርስቲያን ጤናማ ሆና እንደማትቀጥል ያስተማረበት ነው ማለት ነው። ስለዚህ ሁላችንም ቤተክርስቲያን አንዲት ናት ስንል የምታጠምቀው አንድ ጥምቀት ነው። ወነአምን በሐቲ ጥምቀት፣ ጥምቀትም አንዲት ናት ማለት ነው። አንዲት ጥምቀትን ስለምትከተል አንድ የክርስቶስን ስጋ ለሁሉም ለሀብታሙ የምታበለው የተለየ ነገር የላትም፣ ለድሃው የምትቀንስበት የተለየ ነገር የላትም ማለት ነው። ስለዚህ ክህነቷን ቢሆን በዚህ አይነት ስርዓት ነው የሚቀጥለው ማለት ነው። ስለዚህ ቤተክርስቲያን አንዲትነቷ በዚህ ሁሉ የተረዳና የተገለጸ ነው ማለት ነው። እና የቤተክርስቲያን ባህሪያት ከሚባሉት አንዱ አሐቲነት ነው። ሁለተኛው ቅድስትነት ነው። የቤተክርስቲያን መገለጫዋ ቅድስትነት ማለት ንጽህና መለየት ነው። መለየት የሚለውን ትርጉም ያሳየናል። ቤተክርስቲያን ከሁሉም የተለየች ናት ስንል ከሰማይ በታች ከምድር በላይ ያሉ የተለያየ ሐሳብ ያላቸው የተለያየ አመለካከት ያላቸው ለተለያየ ለስጋዊ አኗኗር የሚኖሩ ብዙዎች አሉ። ቤተክርስቲያን ግን ዋና ባህሪዋ ወይም መገለጫዋ ቅድስና ስለሆነ የምትኖረው በቅድስና ነው ማለት ነው። የምትቀድሰን በክርስቶስ ስጋና ደም ነው። የምታጠምቀንም በክርስቶስ ከጎኑ በፈሰሰው ማየገቦ ነው። ስለዚህ ቤተክርስቲያን ቅድስት መሆን አለባት ማለት ነው። እነዚህ የሚቀላቀሉ በየጊዜው የሚጨመሩ ነገሮች ሰዎች እንደ ፍላጎታቸው እንደ አመለካከታቸው
የሚያደርጉ ነገሮች ቅድስናዋን ሊጋፋ አይገባውም ማለት ነው። ስለዚህ ሁላችንም ንስሐ የምንገባ ቅዱስ ሥጋውን ክቡር ደሙን የምንቀበለው የቤተክርስቲያንን ቅድስና ተሳትፈን እንድንኖር ማለት ነው። ሶስተኛው ቤተክርስቲያን ምሉእነት ሶስተኛ መገለጫዋ ነው ማለት ነው። ምልዕት ናት ስንል በቦታ የማትከፈል ማለታችን ነው። በቦታ የማትከፈል የሆነ ቦታ የሚገድበው የሆነ ሪጅን ዞን ኤሪያ የሚከልለው ከሆነ እርሱ ምሉ መሆን አይችልም፣ ለሁሉ መድረስ አይችልም። አሁን የኢትዮጵያ ቤተክርስቲያን ለሌሎች መድረስ አለባት፣ ይገባታል። ለአፍሪካውያን መድረስ የሚገባት የጥቁሮች ቤተክርስቲያን የኢትዮጵያ ቤተክርስቲያን ናት። ለጥቁሮች ብቻ ሳይሆን ለሁሉም ለዓለም ሁሉ ደግሞም ይጠብቋታል፣ ትድረስልን እያሉ የሚፈልጓታሉ። መድረስ ባለባት ጊዜ ስላልደረሰች አሁን ዓለማችን በብዙ ስቃይና ውጥንቅጥ ውስጥ ትገኛለች። ስለዚህ ቤተክርስቲያን ምሉ እንዳትሆን የሚያደርጋት ምንድነው ሲባል የስብከተ ወንጌል አገልግሎትን ማስተካከል፣ ከማፈያዎችና ከቡድንተኞች አስተሳሰብ አውጥቶ ትክክለኛ የሆነ አገልግሎትን መዘርጋት ይገባታል። ምሉእነት የሚባለው ለሁሉ መድረስ ማለት ነው። ለታችሁም፣ ለትንሹም፣ ለባለስልጣኑም፣ ለደሃውም፣ ለየትኛውም በድህነት ሰቆቃ ኑሮ ውስጥ ለሚኖረው ሁሉ በእስር ቤት ላለውም በሆስፒታል ላለውም ቤተክርስቲያን መድረስ አለባት። ምክንያቱም ምሉእነት የቤተክርስቲያን ባህሪ ወይም መገለጫ ሶስተኛው ስለሆነ ማለት ነው። አራተኛዋ ቤተክርስቲያን ሐዋርያዊት ናት ማለታችን ነው። ሐዋርያዊት ናት ስንል ሐዋርያት የመሰረቷት በሐዋርያት መሰረትነት የታነጸች በክርስቶስ የመሰረታት ሐዋርያትን የሾመላት ራሱ ክርስቶስ ስለሆነ ከሐዋርያት ሲያያዝ የመጣው ስልጣነ ክህነት አገልግሎት ሳይቋረጥ ያንን ይዛ የምትከተል የምትጓዝ ማለታችን ነው ሐዋርያዊት ናት ስንል። ስለዚህ ሐዋርያዊነት ሊቋረጥ አይገባውም ማለት ነው። ሐዋርያዊነት የተቀመጠለትን መስፈርትና በዲድስቅልያ በፍትሐ ነገሥት በሲኖዶስ የተቀመጡት አናቅጽ በፍትሐ ነገሥት የተቀመጡ ስርዓቶችን ያሟሉ ብቻ ሐዋርያ ይሆናሉ ማለት ነው። በዚህ ሐዋርያነት መቀጠል አለባቸው። ይህን ሐዋርያነት ለማግኘት ፖለቲከኞች አግዘው የሆነ ነገር በዚህ አይነት ተገፍተው የመጡት ትክክለኛ ሐዋርያ ስለማይሆኑ የቤተክርስቲያን ሐዋርያዊነት ሊጋፉት ይችላሉ ማለት ነው። ስለዚህ ቤተክርስቲያን አራተኛው ባህሪዋ ሐዋርያዊት ስለሆነች በሆነ ጊዜ ያልተቋረጠ ከቅዱሳን ሐዋርያት ከክርስቶስ ከሐዋርያት ደግሞ የሾሟቸው ሐዋርያውያን አበው እንዲህ እያለች እስከ ቀጠለች ድረስ ያለችው ብቸኛዋ በዓለም የኢትዮጵያ ቤተክርስቲያን ናት ማለት ነው። የኢትዮጵያ ቤተክርስቲያን ሐዋርያዊት ናት ስንል በ16ኛው መቶ ክፍለ ዘመን የሆነ ቡድን የመሰረታት አይደለችም፣ በዚያው የቀጠለች ናት ማለት ነው። ስለዚህ ሁላችንም ቤተክርስቲያን ሐዋርያዊት ናት፣ አሐቲ ናት፣ ቅድስት ናት፣ ምልዕት ናት። እኛም ይህንን አክብረን የቤተክርስቲያናችን ክብር የሆነውን መገለጫ አክብረን ማስከበር እንደሚገባን እንማራለን ማለት። ስለዚህ ቅዱሳን ሊቃውንት አባቶቻችን አርብ ቤተክርስቲያን ልትታሰብ ይገባታል ብለው ሰርተውልን በዝማሬውም በመዋሲቱም በድጓው በእለቱ የሚደረገው ሰላሙ አቡኑ የሚመራው አገልግሎት ላይ ማህሌት ላይ ያለው ቅዳሴው ላይ ሁሉ ቤተክርስቲያን ተወድሶ ቤተክርስቲያን ክርስቶስን ቤተክርስቲያን ታመሰግነዋለች የሚል እናገኛለን ማለት ነው። ስለዚህ እስካሁን የገለጥኩላችሁ ምእመናን ሀብረው የመሰረቷት ስለ አንዲት ቤተክርስቲያን ነው ማለት ነው። ሁለተኛዋ ቤተክርስቲያን ተብለው የሚጠሩት እያንዳንዳችን የእግዚአብሔር ቤተ መቅደሶች የምንባለው የሰው ልጆች በራሳችን ቤተክርስቲያን ተብለን እንጠራለን ማለት ነው። ምክንያቱም ሁለትም ሶስትም በሆንበት እንደሚገኘው ሁሉ በእያንዳንዳችን ላይ እግዚአብሔር አድሮ ይኖራል ማለት። ስለዚህ ህይወታችን ምሉ ከሆነው ከእግዚአብሔር አንድ ከሆነው ከእግዚአብሔር ቅዱስ ከሆነው ከእግዚአብሔር ተለይተን እንዳንቀር ከእርሱ ጋር ህይወታችን ማጣበቅና ከእርሱ ጋር መኖር እርሱን ፈርተን መኖር እንዳለብን ያስተምረናል ማለት ነው። የእግዚአብሔር ሰላም ከሁላችን ጋር ይሁን። ቀጣዩን ደግሞ ቅዳሜ ቅዱሳት አንስት በሚል ርዕስ ይዤላችሁ እመጣለሁ። እስከዚያው ሰላም ቆዩ።